ዛሬ ይዤላችሁ የመጣሁት አምፖል ላይ በቀላሉ ሊገጠም የሚችል የደህንነት ካሜራ ነው። በተለይ ይሄኛው ለየት የሚያደርገው በሲም ካርድ ነው የሚጠቀመው። ሌላ ጊዜ የማሳያችሁ እዚህ አምፖል ላይ የሚገጠሙ ካሜራዎች አብዛኞቹ ሁሉም ማለት ይቻላል ከዋይፋይ ጋር ነበር የሚገናኙት። አሁን ግን ዋይፋይ ሳያስፈልጋችሁ ሲም ካርድ ከቴሌ ወይንም ደግሞ ከሳፋሪኮም በመግዛት እዛ ሲም ካርድ ላይ ዳታ በመግዛት ለምሳሌ የወር የሳምንት ኦር ደግሞ የ50 ብር የ100 ብር የገዛችሁ ዳታ እዛ ሲም ካርድ ላይ ዳታ ገዝታችሁ ሲም ካርዱ ደግሞ እዚህ ካሜራ ላይ በመጨመር እናንተ የትን ቦታ ሆናችሁ ካሜራ የሚያየውን በስልካችሁ መመልከት ትችላላችሁ ማለት ነው። እዚህ ካሜራ ስም E27 Pro 4G ይባላል። በዚህ ቪዲዮ እንዴት አድርጋችሁ ከስልካችሁ እንዴት እንደምታገናኙ ነው የማሳያችሁ ማለት ነው። ይህንንም ካሜራ ከፈለጋችሁ ስልክ በታች በማስቀምጠው በመደወል ማግኘት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ሌንሱ እዚህ ጋር ይታያል። ላይትም አለው የራሱ የሆነ ላይቱን መጠቀም እንችላለን። ሰው እንቅስቃሴ በሚሆንበት ጊዜ ላይቱ እንዲበራ ማድረግ እንችላለን፣ ወይም ደግሞ ቦታው ላይ ጨለማ ከሆነ እንዲበራ ማድረግ እንችላለን ማለት ነው። እዚህ ጋር QR ኮድ አለ ማለት ነው። በተጨማሪ እዚህ ጋር ደግሞ እዚህ ጋር የምታዩት ሁለቱ ቀዳዳዎች እዚህ ጋር አንደኛው የላኛው ሲም ካርድ አስገብቼለታለሁ፣ ሲም ካርድ የሚገባበት ነው። ከታችኛው ደግሞ ሜሞሪ ካርድ ይቀበላል። የቀረጸውን እናንተ የትም ቦታ ሆናችሁ የቀረጸውን መመልከት ትችላላችሁ። ሜሞሪው ማውጣት አይፈለግም። ሜሞሪውን ሳታወጡት እናንተ የትም ቦታ ሆናችሁ በስልካችሁ ሜሞሪ ላይ የተቀረጸውን ቪዲዮ መመልከት ትችላላችሁ ማለት ነው። ያኛው ደግሞ ትንሿ ደግሞ በዚህ በኩል ያለችው ደግሞ ቀዳዳ ሪሰት ናት ማለት ነው። ሪሰት ለማድረግ በመርፌ ሪሰት ማድረግ እንችላለን። ሪሰት የሚደረገው አንዳንዴ ኢሜላችን ከጠፋ ወይ ደግሞ ስልካችን ከጠፋ ማናስታውስ ከሆነ ካሜራውን ሪሰት ማድረግ እንችላለን ማለት ነው። ካሜራው ከጀርባ እንደምታዩት የራሱ ስፒከር አለው። እዛ ካለው ሰው ጋር ማውራት እንችላለን። ማይክም አለው እና ማውራት እንችላለን የትም ቦታ ሆነን ማለት ነው። እኛ እዛ አካባቢ ካለው ሰው ጋር እንግዲህ ሲም ካርድ ያው የምታስገቡት እንደዚህ የላኛውን ፓርት ከላይ ነው የምታደርጉት ማለት ነው። ከዛ በኋላ ይሄኛውን መግፋት ነው ማለት ነው። ወደ ውስጥ መገፋት አለበት እና ተገፍቶም ቢያንስ በመርፌ መግፋት አለብን ወደ ውስጥ እንዲገባ ማለት ነው። እና እንደዚህ ሲም ካርዱ ውስጥ ድረስ መግባት አለበት። ድምጽ ይሰጣችኋል። ራሱ ካሜራው ያዝ ያደርገዋል ማለት ነው፣ በደንብ መግባቱም ማለት ነው። ግን መጀመሪያ ዋና መረሳት የሌለበት ሴቲንግ ውስጥ ስልካችሁ ሴቲንግ ውስጥ ትገቡና ታይም የሚል ውስጥ ሰርች ታደርጋላችሁ ወይ ደግሞ ዴት። ከዛ ዴት ኤንድ ታይም የሚለውን እዚህ ጋር አውቶማቲክ ዴት ኤንድ ታይም ኦን መሆን አለበት። በኢትዮጵያ ድንገት ካደርጋችሁት ያስቸግራችኋል፣ ኮኔክት ያኑላችሁ ማለት ነው። ስለዚህ ይሄኛውን ኦን ማድረግ አለባችሁ ስልካችሁ ላይ ማለት ነው። በመጀመሪያ ይሄኛውን ኢሴ ክላውድ የሚባለውን አፕሊኬሽን ታወርዳላችሁ ማለት ነው። ለአይፎንም ለአንድሮይድም አለው ይሄ አፕሊኬሽን። ከዛ አግሪ ትሉታላችሁ እዚህ ጋር። ከዛ እዚህ ጋር ከታች እዚህ ጋር ኢትዮጵያ ሰርች ታደርጉና ኢትዮጵያ ታስገባላችሁ። እዚህ ጋር ኢቲ ጽፉ ይመጣል እዚህ ጋር። በመቀጠል ኔክስት ትሉታላችሁ። ከዛ እዚህ ጋር ከታች የምታዩት ጂ ምልክቱን ትነኩታላችሁ ታች። ከዛ አግሪ የሚለውን ትነካላችሁ፣ ትጠብቃላችሁ እስኪመጣ። ከዛ አንዱን የኢሜይላችሁን አድረስ ትነኩታላችሁ። በቃ ማለት ነው። ትንሽ ሰከንድ ይቆያል ራሱ እስኪመጣ ድረስ። ምንም አይነት መጽሐፍ ፓስወርድ ምናምን አያስፈልገውም። ከዛ እዚህ ጋር አሉ ማለት አለባችሁ። ድጋሚ ኦፕን ትሉታላችሁ። እዚህ ጋር ፐርሚሽን ነው የሚጠይቀው። ከዛ እዚህ ጋር ዋይል ዩዚንግ ዘ አፕ የሚለውን ትሉታላችሁ። እንደገና ኦፕን ትሉታላችሁ። ብሉቱዝ ነው የሚጠይቃችሁ። አሉ ትሉታላችሁ። ደግሞ እዚህ ጋር ሎኬሽን ነው የጠየቀን። ከዛ በመቀጠል እዚህ ጋር አድ ዲቫይስ የሚለውን ትነካላችሁ። ከዛ በኋላ ስካን QR ኮድ የሚለውን ትነካላችሁ። እዛ ስታርት የሚለውን ትነካላችሁ። አሁን ስካን እያደረገ ነው። ስካን አድርጌዋለሁ ካሜራውን። ያው ሲም ካርድ መጨመራችሁ እንዳትረሱ። መጀመሪያ 4G ያለው ሲም ካርድ አሁን በቃ ጨርሷል። ወዲያው ነው የሚጨርሰው ማለት ነው። እንደዚህ ወዲያው ኮኔክት ካላደረገላችሁ ቼክ ማድረግ አለባችሁ። መጀመሪያ ቀኑን እዛ ጋር አውቶማቲክ ላይ መሆኑን መርሳት የለባችሁም።
በመቀጠል ደግሞ ሲም ካርዱ ላይ ዳታ መኖሩን እንዳትረሱ፣ አክቲቬት መሆኑን ሲም ካርዱ የሚሰራ መሆኑን እሱን ቼክ ማድረግ አለባችሁ ማለት ነው። አሁን ጨርሻለሁ። ከዛ እዚህ ጋር ሊቪንግ ሩም ኦር ስተዲ ሩም አንዱን መምረጥ እንችላለን። ከዛ ኔክስት እንላለን። ከዛ ኦልሬዲ ጨርሷል። ከዛ ኔክስት ማለት ነው። አሁን እያሳየ ነው ማለት ነው። ስትሪንግዙ አሪፍ ነው ማለት ነው። ኔትወርኩ እዚህ ጋር የምታዩት ኔክስት ማለት ነው። ከዛ ይሄኛውን ስኪፕ እናደርጋለን። አሁን ጨርሰናል ማለት ነው። ከላይ ሪፍሬሽ እያደረገ ነው። ይሄን ካንስል። አሁን ጨርሻለሁ ማለት ነው። እዚህ ጋር ፕሌይ ስንለው ወዲያው ይከፍታል ማለት ነው። አሁን ከፍቷል ማለት ነው። እዚህ ጋር HD SD ማድረግ እንችላለን። ኳሊቲውን መምረጥ እንችላለን። እዚህ ጋር ድምጽ አለ፣ የሚወራውን መስማት እንችላለን። እዚህ ጋር ስክሪንሾት ፎቶ ማንሳት እንችላለን። እዚህ ጋር ደግሞ ዝም ብለን ስልካችን ላይ ሪከርድ ማድረግ እንችላለን። እዚህ ጋር ደግሞ ለማሽከርከር የሚረዳው ነው ከታች እንደዚህ። ይሄኛውን ያው ለማሽከርከር እዚህ መጠቀም እንችላለን። አሁን 4G ዳታ አብርቼ ነው እኔ የስልኬ ላይ ማለት ነው። እናንተ የትም ቦታ ሆናችሁ በ4G ታክሲ ላይም ውጭ ላይ መንገድ ላይም ሆናችሁ መጠቀም ትችላላችሁ ማለት ነው። የቀረጸውን ደግሞ ለመመልከት እዚህ ጋር ተመልሰን ወደ ኋላ እዚህ ጋር ፕሌይባክ ሚሊዮን እንነካለን። ከዛ እዚህ ጋር ይደረደራል ቪዲዮዎቹ ማለት ነው። እኔ እዚህ ጋር ከትቼለታለሁ ሜሞሪ ካርድ የቀረጸውን ለመመልከት ማለት ነው። አሁን ይሄ የቀረጸውን ነው የምታዩት። እንደዚህ እያንቀሳቀሳችሁ ማየት ይቻላል ማለት ነው። እንደዚህ ይሄ እያንቀሳቀስን ማየት ይቻላል። አሁን ይሄ ሜሞሪ ላይ ያለውን እንግዲህ የሚያሳየው እዚህ ጋር ቀን አለ 13 ለምሳሌ ትላንት እዚህ ጋር ያሳየናል። እንደዚህ በፎቶ ያሳየናል። እንዲህ በቀን መምረጥ እንችላለን ማለት ነው። የቀረጸውን ለማየት ያው እዚህ ጋር እንዳልኳችሁ ፕሌይባክ ነው። እዚህ ጋር ኢቨንት ነው ማየት እንችላለን ማለት ነው። ላይቭ ደግሞ ለማየት እዚህ ጋር ፕሌይም ስንነካው ቀጥታ ያሳየናል ማለት ነው። አሁን ቀጥታ ነው። እና ይህንን ካሜራም ከፈለጋችሁ ወይም ደግሞ ስለዚህ ካሜራ ያስቸገራችሁ ነገር ካለ ኮመንት ላይ ጻፉልኝ፣ እመልስላችኋለሁ ማለት ነው። ካሜራውም ከፈለጋችሁም እታች ባለው ስልክ በመደወል ማግኘት ትችላላችሁ ማለት ነው።